ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ ይብዛልኝ። ሁላችሁም ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ጽጌረዳ ድራማ ደስ የሚልና አስተማሪ ድራማ እውነተኛ ትክክለኛውን ያለውን በማህበረሰባችን ውስጥ ወይም ደግሞ በዙሪያችን ያለው ነገር ቁልጭ አርግቶ የሚያሳይ ነው ማለት ነው። ጽጌረዳ እንግዲህ የአንድ የሰራተኛ ልጅ ናት ማለት ነው። አሰሪዋ እንግዲህ ወይዘሮ ፍቅርተ ስትሆን ጽጌረዳ በትምህርቷ ጎበዝና ትሁት ተማሪ፣ ስራ ወዳድ፣ እናቷን ማኩራት፣ እናቷን ደግሞ ከሰው ቤት ሰራተኝነት ማውጣትና በራሷ እንድትንቀሳቀስ ለማድረግ የምትጥር አንድ እንስት ተማሪ ናት ማለት ነውና ነገር ግን በአሰሪዎቿ ጎን እቺ ልጅ በጣም ጎበዝ ስለሆነች የነሱ ልጅ ደግሞ በትምህርቷ ሰነፍ ስለሆነች እንግዲህ እሷን ከዱርዬ ጋር ነው የምትውለው በማለት እንግዲህ እሷ እናቷ ወደ ትዳር ህይወት እንድታስገባትና ዝቅ ብላ እንድትኖር እሷን ለመጣል ወይም ደግሞ እናቷ የተሻለ ህይወት እንዳይኖራት ልጅቷም ተምራ ትልቅ ደረጃ እንዳትደርስ እንግዲህ በሾህ መሀል የበቀለች ጽጌረዳ እንግዲህ ወጊ እንደሚበዛባት እንግዲህ ጽጌረዳም እንደዛ ነው የሚታየውና ነገር ግን በዛሬው ዕለት የሆነው ነገር ያው በጣም ያሳዝናል። እንግዲህ ከትምህርት ቤት በምትገባበት ጊዜ አንድ ጎረምሳ መኪና አቆሞ እንግዲህ እሷን እንደ መግጨት አርግቶ ወደፊቷ መኪናውን ያቆማልና እሷም በድንጋጤ ትወድቃለች። እሷን በድንጋጤ በወደቀችበት ጊዜ እሷን እንደ ማበረታታት አይዞሽ ተጎዳሽ እንዴ ወደ ሆስፒታል ውሰድሽ እስቲ እንቅስቃሴ ያደርጊ ብሎ እሷን የሚደግፍ ሰው መስሎ እንግዲህ የእሱን መታወቂያና ፎቶውን ወደ ቦርሳው ያስገባል። እሷ ግን ይህንን አልተመለከተችም። ስለደነገጠች ቀጥታ አይ ደህና ነኝ ግን በጣም አመሰግናለሁ ነበር ያለችውና እሱም ምስጋና ለምኑ አስፈለገ ቢላትም እንግዲህ ጤንነቴን መጎዳቴን አለመጎዳቴን ራሱ ቼክ ለማድረግ መምጣትህ ራሱ በጣም ሊያስመሰግን ይገባል ነበር ያለችው። እሱ ምንም አይደለም ግን ችግር ከደረሰብሽ ደግሞ እኔ ላሳክምሽ ፈቃደኛ ነኝ ነበር ያላትና ይቅርታ ለመንደሩም ደግሞ አዲስ ነኝ ቤትሽ የት ነው ነበር ያላትና ቤቴ እዚሁ አካባቢ ነው ነበር ያለችው። እንደዛ ከሆነማ ታስለምጅኛለሽ ነበር ያላት እሷም እሺ በማለት እንግዲህ ስልክ ቁጥሩን ትለዋወጣለች። ነገር ግን ወደ ቤት ስትደርስ የጠበቃት ገልመጫና ቁጣ ያልጠበቀችው ነገር ነበረ። በጭራሽ በአይምሮ ውስጥ ያለም አልነበረም። ነገር ግን ወደ ቤት ስገባ እማዬ በጣም ናፍቀሽኛል ነበር ያለችውና እሷም አዎ በጣም ነው ለናፈኩሽ ትላታለች። እንግዲህ እየተቆጣች ፊቷ ላይ ግልምጫና ንዴት ይታይባታል። እንዴ እማዬ ደግሞ በጣም ርቦኛል፣ በጣም ናፍቀሽኛል፣ መንገድ ላይ ሁሉ እንደ ሕፃን ልጅ እማዬ እማዬ እያልኩ ብጨውና ባለቅስ ደስ ባለኝ ነበር ያለቻት። ስለዚህ ለምን አታለቅሽም ነበረ ብትላትም እንዴ እማዬ ዛሬ አቀባበልሽም ጥሩ አይደለም፣ ፊትሽም ጥሩ አይደለም፣ በሰላም ነው ብትላት አይ በሰላም ነው ምን ሆናለሁ ብለሽ ነው ነበር ያለቻት እነሷ። ነገር ግን አይ በቃ ከ30 ደቂቃ በኋላ አረፍ ብዬ እመለሳለሁ ብትላትም ከ30 ደቂቃ በኋላ አረፍ ብለሽ የምትመለሽው ከማንም ጎረምሳ ጋር አጥር ስር ስትቆሚ ደክሞሽ ነው አይደለ ነበር ያለቻት። እና ጽጌረዳም እንግዲህ በጣም በመደንገጥ እንዴ እማዬ እኔን ነው እንዴ ተናገርሽኛለሽ ስላት ከአንቺ ውጭ ሌላ ሰው እዚህ ጋር አለ እንዴ እንዴ እማዬ ምን ማለት ነው በማለት እንግዲህ በሁለት አይኖቿ ነበር እንባን እርግፍ ማለት የጀመረችውና እሷም በዚህ በአዞን ባሽ እኔን ለማታለል እንዳትሞክሪ ነበር ያለቻት። አረማዬ ግን ማኑ እንደዚህ ብሎ ያሳመነሽ? አረኔ የትም አልሄድኩም ብላ እንግዲህ እናቷን ለማሳመን ሞክራ ነበር። እናቷ ግን በፍጹም ልታምናት አልቻለችም። ነገር ግን እማዬ በቃ ይቅርታ ሁሉም ነገር ውሸት ነው፣ ምንም የሰማሹ ነገር ትክክለኛ አይደለም ነበር ያለቻትን። እሷም እንግዲህ እማዬ ይቅርታ ብላ ልታቅፋ ስትሄድ ከአጠገቤ ሂጅልኝ ብላ ግፍት ስታረጋት ቦርሷ ይወድቅባታል። ቦርሷ ሲወድቅባት እንግዲህ በቦርሷ ውስጥ የሰውየው መታወቂያና ፎቶ ታቂ ይገኛል ማለት ነው። እናታም እንግዲህ እሱን አይታ እኔን ለማታለል እየሞከርሽ ነበረ፣ ይሄ ምንድን ነው እሱ ከዚህ ጋራ ነው መንገድ ላይ ስትቆሚ ዋልሽው ነበር ያለቻት። አረማዬ ምንም ማውቀው ነገር የለም ዛሬ ብቻ ነው ያየሁት፣ ደግሞ አጋጣሚውን ደግሞ ልንገርሽ ብትላትም እንግዲህ እናቷ በጣም ስለተናደደች በጭራሽ ልትረዳት አልቻለችም ማለት ነው። እሷም እንግዲህ በጣም እያለቀሰች ነበር ወደ ክላሷ ሄደችው። ከዛሬ ጀምሮ ትምህርት የሚባል አትሄጅም፣ እኔ አንቺን ለማሳደግ ተሰብሬያለሁ፣ አንቺን ለማሳደግ ሰው ቤት ዝቅ ብዬ እየሰራው ነኝ፣ አንቺን ትልቅ ደረጃ ለማድረስ ነበረ
አንቺ ቀና ታደርግኛለች ስል ግን አንገቴን እያስደፋሽኝ ነው። ስለዚህ ትምህርት የሚባል አያስፈልግም። ከኔ ጋር ቆመሽ እዚህ ኩሽና ውስጥ እቃ ታጥቢያለሽ። ሲጀመር ጀምሮ አንቺ እቃ ለማጠብ ነው የተፈጠርሽው ከኔ ጋራ በማለት ነበር የተቆጣቻት። እንግዲህ እናቶች ማንም ሰው እናቶችም ሆኑ አባቶች ልጆቻቸው ከፍ ብለው ትልቅ ደረጃ ሲደርሱላቸው ነው ደስ የሚላቸውና ልጆች ግን ወደ ታች ዝቅ ብለው ትንሽ ቦታ ሲደርሱ ትንሽ ቦታ ላይ ሲገኙ በጣም ያስከፋል። ነገር ግን የጽጌረዳ ነገሩ ወደ ሌላ ነው። ጽጌረዳ በፍጹም የምትባለውን ነገር እየታመችበት ያለችውን ነገር ጽጌረዳ አታውቀውም። ነገር ግን የቤቱ አሰሪ የሆነችው ፍቅርተም እንግዲህ የጽጌረዳን እናት ዘርፌን በመጥራት እሷም እንግዲህ ልጅሽን ላንቺም ምን አይነት ዋጋ እንደከፈልኩ ምን ያህል ዋጋ እንደከፈልኩ በደንቡ ታውቂያለሽ ነበር ያለቻት። እሷም አዎትዬ በደንብ ነው ማውቀው፣ አንቺ ውለታሽ ብዙ ነው፣ ለእኛ ትልቅ ነገር አርግተንሽልናል ነበር ያለቻት። አዎ ልጅሽ ናት፣ እማይሆን ቦታ ስትውል እማይሆን ነገር ስታደርግ ደግሞ አያስችለኝም። ይኸውልሽ ወቀሳው ከግራም ከቀኝም እየመጣብኝ ነው። እኔ እንደ ልጄ ቆንጥጬ እንደ ልጄ ተቆጥጬ ነው ያሳደግኳት። ትልቅ ቦታ እንድደርስ እየጠበቅኩ ትንሽ ቦታ ማግኘት አልፈልግም። ከግራ ቀኝ ወቀሳ እየመጣብኝ ነው። ከጎረምሳ ጋራ ነው መንገድ ላይ ነው የምትውለው፣ አጥር ስር ነው የምትውለው። ስለዚህ እች ልጅ ትልቅ ቦታ ስንጠብቃት ትንሽ ቦታ እንዳትገኝ ወይም ደግሞ እንዳንቺ ዲቃሏን ታቅፋ ብቻዋን እንዳትቀር አንድ የጨዋ ልጅ አግኝቼላታለሁ። ስለዚህ ልንድራት ይገባል ነበር ያለችው። ዘርፌም በጣም ነው የደነገጠችው። እንደዚህማ በፍጹም አይሆንም፣ ይሄ ነገር ሆኖ እንኳን ከሆነ በራሴ መንገድ ቀጥቼ አስተካከላታለሁ እንጂ አልድራትም ነው ያለችው። እሷም እንግዲህ አስቢበት ነበር ያለቻት። ይሄ ነገር እያደረገች ያለችው ፍቅርተ ለምንድን ነው? እንግዲህ ከአቶ መስፍን ጋራ የቀድሞ ወዳጇ መንገድ ላይ ይገናኛሉ። እሱም ጽጌረዳን እየተከታተላት ነበረ። ወዴት ልትገባ እንደምትሄድ አድራሿን ሁሉ እየተከታተላት ነበር። በዚህ አጋጣሚ ግን ወይዘሮ ፍቅርተን ያገኛታል መስፍን። እሱም እንግዲህ ወዴት እየሄድሽ ነው ቢላትም ወደምትሄድበት ትነግረዋለች። ና ስለዚህ እች ልጅ የማናት ወዴት ነው የምትገባው ብሎ ይጠይቃታል። እችማ ጽጌረዳ ናት፣ የሰራተኛ ልጅ ናት ነበር ያለችው። ጥሩ አጋጣሚ ነው። ስለዚህ እኔና አንቺ ልንደዋወል ይገባል፣ ምናልባት ልንዛመድም ይችላል ነበር ያላትና እሱማ ጥሩ ነው፣ ከእንዳንተ ያለ መልካም ሰው ጋር መዛመድ እኮ ምንኛ መመረቅ ነው ነበር ያለችው። ስለዚህ ስልክ ተለዋውጠው ጽጌረዳን እንድታሳምንለት ለልጁ እንግዲህ ለልጁ ሊድራት ማለት ነውና፣ ነገር ግን ጽጌረዳም ብዙ ጊዜ ሲከታተላት ነበረ። እሷ ግን በፍጹም ከአላማዋና ከትምህርቷ ውልፌት የምትል ልጅ አይደለችም። ነገር ግን አሳምናት በራሷ መንገድ እናትየዋንም አሳምና የጨዋ ልጅ ነው የሀብታም ልጅ ነው ልንድራት ይገባል በማለት እንግዲህ አሳምና ለአቶ መስፍን ትደውልለታለች ማለት ነው። ስደውልለትም ሰዓት አለ ሰዓት ነበረ። እሱ እንግዲህ ምን ተገኝቶ ነው ዛሬ ቢላትም ደስ የሚል ዜና አለ፣ በል 15 ቀን ባልሞላ ጊዜ ውስጥ ወረቀት ልትልክ ሽማግሌ ልትልክ ይገባል ነበር ያለችው። ይሄ ነገር እንዴት ቢል ሊሆን ቻለ በዚህ ፍጥነት ቢልም፣ አንተ እኔን ታቀኛለህ፣ ጽጌረዳ ምንም ኃይለኛ ብትሆንም ነገር ግን እኔ ለመናገር ገና ጉሮሬን ስጠራርግ ነው የምትፈራው። ስለዚህ ከኔ ቃላት ውልፌት አትልም ነበር ያለው። እሱ ግን በጣም የሚገርም ነው። ብቻ አስገደደሻት እንዳይሆን። ጽጌረዳ እኮ ምንም የደሃ ልጅም ፈሪም ብትሆን ነገር ግን አይኗን ካፋጠጠችበት ነገርና አይሆንም ካለችበት ነገር ዞር የምትል ልጅ አይደለችም ነበር ያለው። ግድ የለህም እሱን እውነታው ላይ ስትደርስበት እኔን ታመሰግነኛለህ ነበር ያለችውና ነገር ግን ወዲሁም የእሷን ልጅም ቀልቡ እንዲያርፍባት እሷን እያለባበሰ ጥሩ ስነ ምግባር ያላት እያስመሰለች እሱ ጋር ይዛት እየሄደ ትገኛለች። ነገሩ ወዴት እያመራች ነው ያለችው ወይዘሮ ፍቅርተ በጣም ግራ ያጋባል። ነገር ግን ጽጌረዳና የጽጌረዳ እናት በጣም ያሳዝናሉ። እናም እንግዲህ የጽጌረዳ ህይወት በሰዎች አሉባልታ ወይም ደግሞ በቅናት የተነሳ ባጭሩ ሊያስቀሩት ወይም ደግሞ ትምህርቷን ጨርሳ እናቷን ጥሩ ደረጃ ላይ እንዳታደርሳት እናቷን እንዳታግዛት እየተደረገ ነው የሚገኘው ማለት ነውና ይህንንም እያደረገች ያለችው እንግዲህ
ፍቅርተ ናት ማለት ነው። ዘርፌ የእሷ ሰራተኛ ብትሆንም ነገር ግን እሷ ታማኝ ሰራተኛ ለልጇም ትልቅ ነገር የምታስብ ልጅቷን ትልቅ ደረጃ ማድረስ የምታስብ ቢሆንም ነገር ግን ከምትሰማው ነገር በልጇ ላይ ተስፋ እየቆረጠች ነው የምትገኘው አሁን። ምክንያቱም እሷ ልጇን ትልቅ ቦታ ነው እየጠበቀቻት ያለችውና አንዳንድ ጊዜ ይሄ ነገር በትክክለኛው በማህበረሰባችን ውስጥ የሚገኝ ነውና ቤተሰቦች አንዳንድ ጊዜ እራሳቸውን ማመን ያለባቸው ወይስ ደግሞ ከውጭ የሚመጣ ጆሮ ነው ማመን ያለባቸው? ከውጭ የሚመጣ አንዳንድ ወሬዎችን ብቻ የሚያምኑ ከሆነ አንዳንድ ጊዜ የልጆቻቸው ሕይወትም አደጋ ላይ ሊሆን ይችላል እና ከውጭ ያለው ነገር ቢሰማም ነገር ግን ቤተሰቦች ደግሞ ልጆቻቸውን ቴኬር ማድረግ አለባቸው፣ መከታተል አለባቸው ብዬ አስባለሁ ማለት ነው። እና እንግዲህ ጽጌረዳ እውነትም ያው በሾህ መሀል ናት ያለችውና እንደዚሁም እንግዲህ ጓደኛዋም እናቷን አሳምንልሻለሁ እናትሽን ከትምህርት ቤትም አትቀሪም ትሄጃለሽ ትማሪያለሽ ነበር ያለቻትና እሷም እንግዲህ ቃል ገብታላት ያው አንድ ሰው እሷ የምትወደውን ሰው እሷም ትወደዋለችና ነገር ግን እኔ እናትሽን አሳምንልሻለሁ ስለዚህ ከትምህርት ደግሞ አትቀሪም በማለት ነበረ እቅፍ ያደረገቻት። ያው አቀፈቻት ማለት ግን ደግሞ ጓደኛዋ ትክክለኛ ጓደኛዋ ናት ወይም ደግሞ አዝናላት ነው ማለት አይደለም። እሷ በትምህርቷ ጎበዝ ስለሆነች እሷ ራሱ ያው ትቀናባታለች ማለት ነውና ቢሆንም ግን እናቷን አስፈቅዳላት ወደ ትምህርት ቤት እንድትሄድ ግን ድጋሚ ይሄ ስህተት እንደማይፈጠር ያው ትነግራታለች። እሷም እኔ እከታተላታለሁ ጽጌረዳን፣ እሷ ደግሞ እንደምታስቢያት ሰው አይደለችም። እኔ ጽጌረዳ ባለገች ከሚሉኝ ሰው ገድለች ቢሉኝ አምናለሁ በጭራሽ እዛ ቦታ የምትጠበቅ ሰው አይደለችም ነበር ያለቻትና እሷም እንግዲህ ወደ ትምህርቷ እንድትሄድና እንድትቀጥል ያው ተፈቅዶላታል። በዛም በጣም ነው ደስ ያላት። ነገር ግን ከትምህርት ቤትም በጣም እየተቻኮለች እየሄደች ነበርና ከትምህርት ቤት ገብታ እንግዲህ ወደ ስራ ነው የምትሄደው፣ ከስራ ደግሞ ወደ ቤቷ ነው የምትሄደው። በጣም የሚገርመው በስራ ውጥር ያለች ናትና ነገር ግን እሷ በምትሄድበት ጓደኛዋ እዛ ከሀብታሙ ልጅ ጋር ወይም ደግሞ ከአቶ መስፍን ልጅ ጋር ቁጭ ብላ እያወራች እቿ ትልቅ እችነት ጽጌረዳ የምትባለው እያለች እንግዲህ እያሳየችው ትገኝ ነበረ። ጽጌረዳ ግን ይሄንን ነገር በፍጹም አታውቀውም። በችኮላ እየሄደች ነበር የምትገኘው። ስለሷም እንግዲህ እያወራችም እያሳየችው ቢሆንም ለምን እናንተ ዛሬ ክለብ አንሄድም ነበር ያለችው። እሱም እሺ ካልሽ እንሄዳለን ነበር ያለው። አብሮ ያለው ጓደኛው ግን ሁኔታቸው ደስ ስላላለው ይሄ ነገር እኔ ደስ አላለኝም፣ ግን የምትለው ነገር ሁሉ አምነህበት ነው ያለው። እኮ አዎ አምኜበትማ ነው፣ ያላመንኩበትን ነገር ለምን አደርጋለሁ ነበር ያለው። ነገር ግን እሱም እሺ እንደዛ ከሆነ በቃ በማለት ትቷቸው እየሮጠ ጽጌረዳ ላይ ለመድረስ ነበር ሄደውና እሱም እንዴ ለምን ትሮጫለሽ? በጣም ደከመኝ እኮ አንቺ ላይ ለመድረስ ነበር ያላት። እሷም እንግዲህ አሁን ከክላስ ወጥቼ ቶሎ ብዬ ወደ ስራ መሄድ አለብኝ፣ ከስራ መልስ ደግሞ የምመለስበት ክላስ አለኝ ነበር ያለችው። እሱም በጣም ጥሩ ብላ እንግዲህ ቀጥታ አቶ መስፍን ጋር ሄደችው። አቶ መስፍን ተጨማሪ እንግዳ እንዳለው እንግዲህ ምርጥ ምግብ እንድሰራለት ከበፊቱም በርከት ያለ እንደዚሁም ደግሞ ጣዕሙም ለየት ያለ ምግብ እንድሰራለት ያዛታል። እሷም እሺ ታዛኝ ነኝ ነበር ያለችው። ነገር ግን እናቷ አሁንም ልጇን እየተጠራጠረች ትገኛለች። ይህን ጥርጣሬም ደግሞ እያሳደረችባት የምትገኘው ወይዘሮ ፍቅርተ ናት ማለት ነው። ወይዘሮ ፍቅርተ ተይ እችን ልጅ መዳር አለብሽ፣ ነገ እንዳንቺ ሊቀራ እንዳትሸከም በሚል እንግዲህ ቅስሟን ስብር እያደረገቻት ነው የሚገኘው። ምንም ቢሆን እቺ ልጅ ብትባለቅ እንደው አላደረገችውም ብታደርገው እንኳን በዚህ ልክ እሷ ማሸማቀቅ ተገቢ ነው ብዬ አላስብም ማለት ነውና እንግዲህ ጽጌረዳ ድራማ ደስ የሚልና አስተማሪ እንደዚሁም በማህበረሰባችን ውስጥ ልጆች ትልቅ ደረጃ ሊደርሱ ሲታሰቡ እንደዚህ የመንገድ ላይ እንቅፋቶች ደግሞ ልጆችን ይጥላሉ። ቤተሰቦች በልጆቻቸው ላይ ተስፋ እንዲቆርጡ ያደርጋሉ ማለት ነውና እንግዲህ ወይዘሮ ዘርፌን እያጋጠማት ያለው ነገር ያው ይሄ ነውና አንዳንድ ጊዜ ሰዎችን ነው ማመን ያለብን ወይስ ደግሞ እኛ ልጆችን መከታተል አለብን የሚለውንም እዚህ ጋር በጣም አስተማሪ ነገር ነው። በጣም ትክክለኛውን በቃ እንደውም በእኛ በሀገራችን ውስጥ የሚደረገው ትክክለኛውን ነገር ነው በጽጌረዳ ላይ እየተደረገ ያለውና የዛሬ ቪዲዮ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ።